ከእናትሽ ጋር ተገናኘሽ ወይ ይልሻል። 12 አባቴ። አሁንማ ትገናኛለች እንዴ? ሁለት እናት ማለት አንዷ የፍራንስ ያሳደገቻት እናት፣ አንዷ ደግሞ ወላጅ እናት። እኔ ጋይዝ ከዚህ ከፈረንሳይ የመጣሁት ባዶ ብሽን ነው እና እዚህ እናት አባቶች ያሉኝ ፈረንሳዮች ናቸው ያሳድጉኝ። ከዛ ከኢትዮጵያም እናት አባቶች አሉኝ። ሰነች ምታወራው ያሳያችሁ እንዴት ነው የምታምር እናትሽ። ማን እስኪ የኔ እናት አይቻታለሁ። እስኪ ላሳያችሁ። ያብረቀርቃል ግን ምንም የወለድሻት መስይም እኮ መሰለሽ። ግን አየሽ ትንሽ ብርጮ። ኧረ በስመ አብ። አንቺ በሶስት ወር እኮ ምንም የለም ሲጀመር ታረሰሻል። አንቺ እንዴት ነው እናንተ ጋር እንደዚህ 10 ቀን 20 ቀን አልጋ ላይ መተኛት ምናምን አለ? የለም እኛ እውነት ወይ ገንፎ ምናምን አታውቁም? 4 ቀን በኋላ እንወጣለን ከሆስፒታል። ከ4 ቀን በኋላ ነው። ከዛ ከቤት ስትደርሺ እንደ አበሾች አይደለም። እናትሽ መጣ ምግብ የምትሰራሽ ምናምን በቃ ከቤት ትገቢያለሽ። አዎ የራስሽን ምግብ ትሰሪያለሽ፣ ልጅሽን ታጠቢያለሽ ምናምን በቃ የሆነ ስሜት የለውም። ወገብሽን ምናምን አያምሽም? እማ እዚህ እኮ ለምን እንደሚደረግ ታውቂያለሽ? ወገብ ስለሚያም እና እኔ ከወገቤ አንድ እንደዚህ ነገር ይዤ ነበር። ምንድን ነው የሚባል ማሰሪያ? ማሰሪያ ይዤ ነበር። ግን እኔ በጣም እድለኛ ነኝ። ባሌ ከቤት ስለሚሰራ በብዙ ነገር ይረዳኛል። ኦኬ እግዚአብሔር ይመስገን ነው። ግን አንዳንድ ሴቶች እዚህ ባላቸውም ከውጭ ነው የሚሰራው። በጣም ከባድ ጊዜ ነው የሚያልፉት። ስለዚህ ነው ብዙ ጊዜ ዲፕሬሽን ምናምን የሚያዙት። ደግሞ እኮ አራስ ቤት መጥፎ ነው፣ ዲፕሬሽን ያመጣል። ታውቂያለሽ? ፖስትፓርተም የሚባለው ነገር ከባድ ነገር ነው ከወለዱ በኋላ። እኛ ጋር እኮ እስከ 10 ቀን አትወጭም ከቤት። ገንፎ አለ፣ አጥሜት አለ። የለም አንቺ ጋር ገንፎ አጥሜት የለም? በጣም ነበር የሚመቸኝ ግን አላገኘሁትም። ጓደኛ የመጣ ገንፎ ምናምን ሰርታችኝ ነበር። ሰራችልሽ? ከየት አግኝታ ገዝታ? ዱቄቱን እዚህ ነበር ያገኘ ነው ከሱፐር ማርኬት አላው። እናት የሚባልም አለ፣ ብዙ ዱቄት አለ። አሪፍ እሱ ነው የሰራ ነው። በላይቭ ገብቼ ነበር የዛን ጊዜ ገንፎ ስንሰራ ምናምን። እውነት ያላየሁሽም አይገርም? አምልጦኛል። 3 ወር በፊት ከሁለት በኋላ ነው ማለት ነው። 2 ዊክ ምናምን በኋላ ነው የመጣችው። በቃ እዚህ ስትመጪ ያው 3ኛ ልጅ ስትወልጂ ኢትዮጵያ ትወልጃለሽ። የለም እኔ አልሰማሁም። በቃሽ። እኔ የልጅ ወሬ ምናምን መስማት አልችልም። በኦፕሬሽን እኔ በኦፕራሲዮን በወድሽ ትክክል በኖርማል በራሱ መንገድ ነው የወጣው። ጀግና ሴት እግዚአብሔርን እንዳንቺ ደግማለሁ። ወንድም ከሆነ ሴት አትደግማለሽ? ገና ነኝ፣ መንገድ ላይ ነኝ። ከመንገድ ላይ ስንት ወር? 3 ገና ነው። ግን እንደዚህ አሪፍ ነው። በአንዳንድ ጊዜ ሴቶች በኦፔራሽን ሲሆን ቀላል ይሆናል ብሎ ነው የሚመስለኝ የሚያስቡት። ግን ምንም የራስሽን እንደገና ሰውነትሽን ጠባሳ መስጠት ነው። በጣም ነው ያስጠላል። ልጆችም በኖርማል በእግዚአብሔር የፈለገውን መንገድ ምንም አያደርግም። ስልጣኔ ይመስለናል አንዳንዴ። ገና ስነ ልቦና ነው ነገራችን ላይ ስነ ልቦናሽ ነው የምታሳምኘው። ገብቶሻል አይደል? እና አንዷ አሁን ገና በ2 ወር 3 ጀምራ እኔ ኦፕራሲዮን ነው የምሆነው ብላ ወሰነች በራሷ። እሱ ነው አይሸዋ እንዴት ስነ ልቦናሽ እንደሚጎዳሽ ወሰነች። ከዛ ተሰቃየች የሚለው አይገልጸውም። ብታይ ማደንዘዣው ምን ተፈጠረ መሰለሽ? ገና አልደረሰም ብለው ጎግተዋታል ማደንዘዣውን። ድጋሚ ለቀቃት። ከለቀቃት በኋላ ሆዷ ተሰራች እየሰማች። ማደንዘዣው ለቀቀ። ቆየቻ ተሎ አልመጣላት ነበር እንትን መሰለኝ ከጀመረ ብቻ ማደንዘዣው ለቆ
እየሰማች የተሰፋችው ምናምን። በስመ አብ ወወልድ ወመንፈስ ቅዱስ የኔ ጌታ ስቃይ መሰለሽ። ይሄን በፊት ምን መስሎኝ ነበር? ድጋሚ መወጋት ስለማይችል በአንድ ጊዜ ነበር የመሰለኝ። ግን 5 ነው 6 7 ነገር አይቼዋለሁ በቪዲዮ ሳይደርስ ወይ በቪዲዮ አይቼው ሆዳችሽ ድርብርብ መሆን አይሻል 7 ነው ያየሁት እኔም እንዳንቺ። ስለዚህ ጋይዝ ከቻላችሁ እግዚአብሔር በሰጣችሁ ውለዱ። መልፋት እውነት በተለይ ምንትንሽን አንቺ ስነ ልቦናሽን ካሳመንሽው በእውነት ምንም ይቀር ነገር የለም። ታደርጊዋለሽ ነው። አትፈሩ። ቪዲዮም አሉ የሚረዱ። አንቺ አሁን ከሰለጠነ ሀገር ነው ያለሽው። በሰከንድ መሰራት ምቺ ነሽ ምናምን በጥሩ ነገር ከኛ በተሻለ ነገር ትሰሪያለሽ ብሎ ይታሰባል ከእናንተ ጋር አይደለም። ግን አልፈለግሽም። በጣም ነው የወደድኩት እውነት ይህን ባህሪሽ። ፍላጎት እሱን ነበር። ደግሞ ስፖርትም ስለሰራሽ አሁን የምትይው ነገር ሩጫው እንደዚህ ዱብ ዱብ መሳሪያቸው ለምጥ ከ9 ወር በኋላ የሚሰሩ ነገሮች አሉ ለምጥ የሚሆኑ እና ስፖርት በተለይ እንትን አሁን ቪዲዮዎች አሉ በጣም ማውረድ ይችላሉ። እርጉዞቹ ነፍሰ ጡሮች ማየት ይችላሉ። በጣም የሚረዳው ስፖርት በጣም የሚረዳ የምጥ አለ። ከገና ጀማሪ ሆነሽ አለ መሀል ላይ ያለ መጨረሻ አካባቢ ከ7 ወር በኋላ የሚያሉ አሉ እና ለምጥ የሚሆን ደግሞ እነሱን ማየት ይችላሉ። ስለዚህ ያተጨነቁ ሁሉ ነገር ያለ እውነት ነው። ታመማችሁ ትረሱታላችሁ። እኔ የመጀመሪያን ጊዜ ረስቼው ነው የደገምኩት። አሁንም ትረሻለች። ረሰው ብቻ በቃ የራሴን ግን የወንድ ልጅ ይከብዳል እኮ አይደለማ? ወንድ ልጅ ሲሆን ይከብዳል አይደል? ምጡም ይከብዳል፣ እርግዝናውም ይከብዳል። የማማ አይታወቅሽም። እኔ ማልነግርሽ የትንሿ አይታወቅሽም። ቀላል ነው የሚሆንልሽ ሁሉ ነገር። እኔ በእውነት ሁለቱም ቀላል ነበር። ምንድነው ያለው በእርግጥ ወድሽም ትንሽ ነው ምናምን ያንቺ ደስ ይላል። እውነት ነው። ስፖርትም ስለምትሰሪ የተለያየ ነገሮችም ስለምትይ አንቺ ምግቦችሽም ይወስኑታል። ገና ሲሆን እንደዚህ ምግብም እኮ ይወስነዋል ታውቂያለሽ። ኢቨን ልትወልጅ አካባቢ ተምር በጣም ቆንጆ ነው። አንቺ ጎበዝ ስፖርተኛ ነሽ፣ ደግሞ ባስኬት ትጫወቻለሽ፣ ጎበዝ ነሽ። ባስኬት አየው እንደ ገብታየው ኢትዮጵያን ወክዬ በአፍሪካ ሻምፒዮን ላይ 11ኛ አፍሪካ ሻምፒዮን ላይ 3ኛ ነው በሴቶች የወጣ ነው። እኔ አምበል ነኝ። እዛ ላይ የ6 ወር ህፃን ልጅ ይዤ ነው የገባሁት። እውነት እኔ እችላለሁ ብዬ አስባለሁ። ሁሌ ይሳካልኛል፣ እግዚአብሔር ይመስገን። ከ50 በላይ ሜዳሊያዎች አሉኝ። ሁሉ ጊዜ ሜዳሊያ ታውቂያለሽ? ሜዳሊያ እንደዚህ አንገት ላይ የሚገባው ሜዳይ አሳይሻለሁ። ፎቶ ያለ ውስጥ እዩዋለ እኔ ፕሮፋይል ላይ ያለ እና ከ50 በላይ ሜዳሊያዎች አሉኝ። 36 በላይ ደግሞ ሰርቲፊኬቶች አሉኝ። የተለያየ አጫጭር ስልጠናዎች በጎ ፍቃድ የሰራኋቸው እሺ። እንደዚህ እኛ እንኳ እኔ በጎ ፍቃድ በጣም ሰው ማስደሰት ደስ ስለሚለኝ ራስሽን ስለምታምኒ ስላለሽ ምናምን ነው። ይሄ አሪፍ ነው።